ፉአድ ግን ከዚያ በኋላ ወደ ውጭ ሀገር ጠፋ። አባትሽ አንቺ ነሽ የነዳሹ ብሎ ሲነግሩሽ በወቅቱ በነበርሽ ድንጋጤና ራስን ስተሽ ስለነበረ በቀላሉ አመንሻቸው። እንባዬ ያለማቋረጥ ይፈሳል። ታዲያ አንተ ለምን እያወክ ዝም አልክ? ለምንስ እስከ ዛሬ ገዳይ እያልኩ ራሴን እንዲጠላ ፈቀድክ? አልኩት በከባድ ስቃይ። ኢምራን ወደ ሰማይ አሻቅቦ አየ። እኔ መጀመሪያ ላይ እውነቱን አላውቅም ነበር። አባቴ ከመሞቱ በፊት ነው ምስጢሩን የነገረኝ። መጀመሪያ ሲሰማው በጣም ተናደድኩ። አባትሽ በውሸት አንቺን ከሕግ ፊት ሸሽጎሻል ብዬ አሰብኩ። ለዛ ነው ለማግባት ሲስማማ ባንቺ ላይ ለመበቀል ቃል የገባሁት። ግን ሮይሃን ኢምራን ንግግሩን አቋርጦ አይኔን እያየ ቀጠለ። አንቺን ካገባው በኋላ ግን የተለየ ነገር አየው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም እንደ ሁልጊዜ በዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልን በአክብሮት እንጠይቃለን። በዚህ ቻናል አዳዲስ አስተማሪና ቁም ነገር የያዙ ታሪኮች የምናካፍላችሁ ይሆናል። ስለዚህ ላይክ፣ ሼር፣ ሰብስክራይባችሁን እንዳትረሱ። በዛሬ የምናካፍላችሁ ታሪክ በባለፈው ክፍል የቀጠለ የመስታወት ንቃብ የተሰኘ ይሆናል። እንግዲህ በባለፈው ወይም በክፍል 1 ላይ ኢምራን ፊቱን አዙሮ ክፍሉን በኃይል ዘግቶ እንደወጣ ብቻዬን መሬት ላይ ተዘረርኩ። የመስታወት ንቃቤ ለካ ገና በጧት ተነስጥቋል። የትዳር ህይወቴ የሰላም ሳይሆን የበቀል አውድማ እንደሚሆን አወቅኩ እንዳለች ነበረ ያለቀ። በዛሬ እንግዲህ በዚህ የሚቀጥለው ታሪክ ደግሞ አሁን እንጀምራለን። በዛሬ የመስታወት ንቃብ ክፍል 2 ሌሊቱ በዝግታ ይገሰግሳል። እኔ ግን በብርዱ መሬት ላይ ተዘርሬ የኢምራን ቃላት በጆሮዬ እያስተጋባብኝ ነው። የበቀል እስረኛዬ ነሽ የሚለው ድምፁ እንደ ሹል ብላዋ ልቤን ይተረትረዋል። 5 ዓመት ሙሉ ራሴን ስወቅስ የኖርኩት ያ አደጋ ዛሬ ትዳሬን ሲኦል ሊያደርገው ፊቴ ላይ ቆሟል። እንዴት አላወኩም? እንዴትስ አባቴ ለገዳዩዋ ልጃቸው ይሄን ምስል ቅጣት መረጡ? እንባዬ ንቃቤን አርስቷል። ሱብሂ አዛን ሲል ተነሳው። ገላዬን ታጥቤ በሰላያዬ ላይ ቆምኩ። ጌታዬ ሆይ ካንተ በቀር ማንም የለኝም፣ ትዕግስቱና ጥንካሬውን ስጠኝ ብዬ ተማጸንኩ። ሰላትን ጨርሼ ፊቴን በመስታወት አየሁት። አይኖቼ አብጧል። ፊቴን ደብቄ ካልሆነ በቀር ሰዎችን መጋፈጥ የማልችልበት ሌላ ቀን ጀመረ። ከክፍሌ ወጥቼ ቁርስ ለማዘጋጀት ወደ ማዕድ ቤት ሳመራ ግን ሳሎን ውስጥ ያልጠበቅኩት ትዕይንት ገጠመኝ። አንድ ወጣት በዊልቸር ተቀምጦ በመስኮት በኩል ወደ ውጪ የሚወረደውን የደሴት ጭጋግ ይመለከታል። እሱ ኡዜፍ ነበረ፣ የኢምራን ወንድም። ኢምራን በአንቺ ምክንያት ሞተ ያለ ወንድሙ በህይወት አለ፣ ግን ዊልቸር ላይ ታስሯል።
በድንጋጤ ወደ ኋላ አፈገፈኩ። ኡዜፍ ዞር ብሎ አየኝ። ፊቱ ላይ ምንም አይነት የጥላቻ ምልክት የለም። ይልቁንም ረጋ ያለ ፈገግታ ይታየበታል። አሰላሙ አለይኩም አዲሷ የቤታችን ሙሽራ ራይሃን ነሽ አይደል? አለኝ በለሰለሰው ድምፄ እየተንቀጠቀጠ። ወአለይኩም ሰላም ኡዜፍ፣ አንተ በሕይወት አለ አልኩት። ኡዜፍ ሳቅ አለ፣ ግን የአዘን ሳቅ ነበረ። አዎ በሕይወት አለው፣ ግን እምሯን ለኔ ያለው ፍቅር ከመጠን በላይ ስለሆነ እኔን እንዲሆኜ ማይቱ እኔ እንደሞትኩ ነው የሚቆጥረው። አንቺን የሚወቅስሽ ለኔ ብሎ ነው። አትፍሪው፣ ልቡ ቆስሎ ነው እንጂ ክፉ ሰው አይደለም አለኝ። በዚህ መሃል እምሯን ከክፍሉ ወጣ። ሁለታችንን አብረን ስናወራ ሲያይ አይኑ ደም መሰለ። ኡዜፍ ወደ ክፍል ግባ ብሎ ጮኸ። ድምፁም ቤቱን አናወጠው። ከዛም ወደ እኔ ዞሮ ከሱ ጋር እንድታወሪ አልፈቅድልሽም፣ የሱን ስቃይ እያየሽ እንድትደስቺ አልፈልግም ብሎ እጄን በኃይል ጨምድዶ ወደ ማህድ ቤት ወሰደኝ። እጄን ሲይዞ የንዴቱ ትኩሳት ይሰማኝ ነበረ። ዛሬ አባትሽ ጋር እንሄዳለን አለኝ ድምፁን ቀንስ አድርጎ። እዛ ስንሄድ ግን ደስተኛ ሚስት መስለሽ እንድትታይ፣ አባትሽ አጀሯያ በደሴ ህዝብ ፊት ክብራቸው እንድነካ አልፈልግም። ግን ይወቂው፣ የምናሳየው ድራማ ለሳቸው ክብር እንጂ ላንቺ አይደለም። ወደ አባቴ ቤት ስናመራ በመኪናው ውስጥ ያለው ዝምታ ይተነፍሳል። አባቴ ቤት ስንደርስ አጀሯያ በደስታ ተቀበሉን። ነገር ግን ፊታቸው ሟሽሿል። አባቴን ለብቻቸው አግኝቼ ጠየኳቸው። አባዬ ምንድነው እየሆነ ያለው? እምራን ስለ አደጋው ያውቃል? ለምን ለሱ ሰጠኝ? አባቴ አይኖቹ በእንባ ተሞላ። ልጄ፣ እኔ በቅርቡ ትልቅ የቀዶ ጥገና ይደረግልኛል። የማዳም እድሌ ደግሞ ጠባብ ነው። እምራንና አባቱ እውነቱን አውቆ ሊከሱሽ ሲሉ እኔ ግን ልጄን ጠብቅልኝ ብዬ ተማጸንኳቸው። እምራን አንቺን ያገባሽ እኔን ይቅር ብሎኝ ሳይሆን እኔ ከሞትኩ በኋላ ማንም እንዳይነካሽ ቃል ስለገባልኝ ነው አሉ። ምድር ዞረችብኝ። እምራን የሚጠላኝ መስሎኝ ነበረ፣ ግን እኔን ለመጠበቅ ከአባቴ ጋር ምስጢራዊ ቃል ኪዳን ገብቷል። ወደ ቤታችን ስንመለስ በመኪናው መስታወት በኩል እምራንን አየሁት። እሱም በትኩረት ያየኛል። በጥላቻ ውስጥ የሆነ ስስት ያለ ይመስላል። እምራን አባቴ የነገረኝ እውነት ነው ስል ጠየቅኩት። እምራን መኪናውም በኃይል አቆመውና ወደ እኔ ዞረ። የመስታወት ንቃብሽ ዛሬም ምስጢር እንደሸፈነ ይቆያል። አባትሽ ሊሞቱ ይችላሉ። እኔ ደግሞ አንቺን የመጠበቅ ግዴታ አለብኝ። ግን ይወቂው ራይሃን፣ መጠበቅ ማለት መውደድ ማለት አይደለም። አንቺን አሁንም ወንድሜን የሰለበሽብኝ
ባልሂዳይነሽ አለኝ። በዛች ቅጽበት የኢምራን ስልክ ጮኸ። ከሆስፒታል የተደወለ ነበር። አጅሯያ ራሳቸውን ስቶ ወደቁ የሚል ድምጽ ሰማሁ። የዓለም ምሰሶ ሊፈርስ እንደሆነ ተሰማኝ። የመኪናው ፍሬን ድምጽና የልብ ትርታ ተደባልቆ ኢምራን ስልኩን እንደያዘ ደርቆ ቀርቷል። አጅሯያ ራሳቸውን ሳቱ የሚለው ቃል አየር ላይ ተንጠልጥሎ ቀረ። አባቴ፣ የኔ ዓለም፣ ብቸኛ መጠጋዬ። ኢምራን ምንም ሳይለኝ መኪናውን አዙሮ ወደ ሆስፒታል ይበርር ጀመረ። በመንገዱ ሁሉ ከንፈሬን እየነከስኩ ዱዓ አደርጋለሁ። ጌታዬ ሆይ አባቴን አትውሰድብኝ፣ እኔ ገና አልጠገብኳቸውም እላለሁ። በኒቃቤ ስር የሚወርደው እንባ ጉንጬን ያቃጥለኛል። ኢምራን በመስታወት በኩል ስርቅ አድርጎ አየኝ። ለመጀመሪያ ጊዜ በዛ ንዴቱ ውስጥ የሐዘን ጥላ አየሁበት። እጄን ሊይዝ የፈለገ ይመስላል። እጁን ወደኔ ሰደደና ደግሞ በድንገት መራው ላይ መለሰው። ሆስፒታል እንደደረሰን የደሴው ንፋስ ይበልጥ በረታ። ኮሪደሩ ላይ እናቴ ወይዘሮ ፋጡማ ተቀምጦ ስቅስቅ ብሎ ያለቅሳሉ። አባዬስ አልኳቸው። ዶክተሮች ቀዶ ጥገና ክፍል ይዟቸው ገብተዋል። ሰዓታቱ እንደ አመት ይረዝማሉ። ኢምራን ከሩቅ ቆሞ ግድግዳውን ተደግፏል። እኔን ግን በሰላይ ላይ ተቀምጬ ያ ረቢ እያልኩ እማጸናለሁ። በዛ ጭንቀት መሃል ኡዜፍ በዊልቸር ተገፍቶ ወደኛ መጣ። ኢምራን ወደ ወንድሙ ጠጋ ብሎ ትከሻውን ያዘው። ኡዜፍ ወደኔ ዞሮ ራይሃን አላህ ኸይሩን ያምጣ፣ አባትሽ የዋሰው ናቸው አለኝ። ከ3 ሰዓት ቆይታ በኋላ ዶክተሩ ወጣ። ፊቱ ዘጋ ብሏል። ቀዶ ጥገናው ተጠናቋል። ግን አጅሯያ ማት የሚፈልጉት አንድ ሰው ብቻ ነው አለ። ልቤ እኔን ነው በሚል ተስፋ ተነሳች። ዶክተሩ ግን ባለቤትሽን ኢምራንን ነው ማየት የሚፈልጉት አለኝ። ኪው ብዬ ቀረው። ለምን? እኔ ልጃቸው ያለው ለምን ኢምራንን መረጡ? ኢምራን በዘግታ ወደ ውስጥ ገባ። እኔ ግን ካለኝ ጉጉትና ጭንቀት የተነሳ ወደ በሩ ተጠጋው። ልቤ የሚነግረኝ ነገር አለ። በበሩ ቀዳዳ በኩል አባቴን አየዋቸው። በጣም ደክመዋል። ኢምራን አጠገባቸው ተቀምጦ እጃቸውን ይዟል። አባቴ በድካሙ ድምጽ ኢምራንን ልጄ የገባህልኝ ቃል እንዳታጠፋ። በዚያ ምሽት መኪናው እየነዳች የነበረችው ራይሃን እንዳልሆነች የምታውቀው አንቴና እኔ ብቻ ነን አሉት። ጆሮዬን ማመን አቃተኝ። መኪናውን እየነዳው የነበረው እኔ አይደለሁም? ታዲያ ለምን እኔ ነኝ ተባለ? አባቴ ቀጥሎ ፉሃድ ሰክሮ ስለነበረና አደጋው ከባድ ስለነበረ ነው ስሟን የለወጥኩት። ልጄን አማናት ሰጥቻለሁ።
እውነቱን አውቀ ጠብቃት እንጂ አታሳዝናት አሉት። እምራን አንገቱን ደፋ። አውቃለሁ ሀጂ፣ እውነቱን ባልነገራትም እሷን ግን እጠብቃታለሁ አለ። በዚያች ቅጽበት እግሮቼ ሊሸክሙኝ አልቻሉም። ግድግዳውን ተደግፌ መሬት ላይ ተቀመጥኩ። የ5 ዓመቱ ጸጸት ገዳይ ነኝ ብዬ ራሴን የጠላሁበት ዘመን ሁሉ ውሸት ነበረ። አባቴ እኔን ለማዳን ሲሉ በገዛ እጄ ሕሊናዬን ቀጥቅጠውታል። እምራን ከክፍሉ ሲወጣ እኔን መሬት ላይ ተዘርሬ አገኘኝ። ሰምቼ እንደነበረ ገባው። አይኑ ውስጥ ትልቅ ግርምትና ርህራሄ ታየ። ራይሃን አለኝ፣ ድምፁ እየተንቀጠቀጠ። እምራን አባቴ ለምን ይሄን አደረጉ አልኩት በለቅሶ። ለምን ባንተ እንዲጠላ አደረጉኝ? እምራን ወደኔ ጠጋ አለ። ምክንያቱም ራይሃን አንቺን ከኔ በቀል ለማዳን የቻሉት በዚህ መንገድ ብቻ ስለመሰላቸው ነው። እኔ ግን እውነቱን ገና ድሮ አውቄው ነበረ ያገባውሽ። ልቀበልሽ ፈልጌ ሳይሆን ከዚህ ምስጢር ጀርባ ያለሽን ንጽህና አይቼ ነው አለኝ። በዚያው ቅጽበት የሆስፒታሉ ደውል ጮኸ። የአጀራያ የልብ ማሳያ ማሽን ቀጥተኛ መስመር ሰራ። ዶክተሮቹ ወደ ክፍሉ ሮጡ። የሆስፒታሉ ማሽን የሚሰጠው ረጅም ድምፅ በኢኢፒ እያለ ጆሮዬ ላይ አስተጋባ። በድንጋጤ ቆሜያለሁ። ዶክተሮቹና ነርሶቹ ወደ አባቴ ክፍል ሲሮጡ እግሮቼ መሬት ላይ ተጣበቁ። የዓለም ምሰሶ ሊነጋ እንደሆነ ተሰማኝ። እናቴ ወይዘሮ ፋጡማ የነርሶቹን መሯሯጥ አይቶ ወይኔ አጂ፣ ወይኔ ጌታ እያሉ መጮህ ጀመሩ። እምራን ወደኔ ጠጋ አለ። ለመጀመሪያ ጊዜ እጆቼን ባይዝም ወይም ከሸሪዓዊ ርቀት አንጻር በትከሻዬ በኩል ሆኖ በጥላው ሊከልለኝ ሞከረ። ራይሃን ሶብር አድርጊ፣ አላህን ተማጽኚ አለኝ። ድምፁ ውስጥ ያለው መረጋጋት በዛ የጭንቀት ባህር ውስጥ እንደ ድንገተኛ ታሪኳ ሆነልኝ። ከ10 ደቂቃ የጭንቀት ቆይታ በኋላ ዶክተሩ በዘግታ ወጣ። ግንባሩ ላይ ላብ ተንጠባጥቧል። አልሐምዱሊላህ የልብ ምታቸው ተመልሷል፣ ግን አሁንም በከባድ ሁኔታ ላይ ናቸው። ዱዓ አድርጉላቸው አለ። ያኔ ነበረ ትንፋሼ መተንፈስ የቻልኩት። እምራን ወደ ሆስፒታሉ ግቢ እንድንወጣ ጠይቀኝ። የደሴ ምሽት ቅዝቃዜ ንቃቤን አልፎ ፊቴን ገረፈኝ። ዝምታውን የሰበረው እሱ ነበረ። ያ የሰማሽው ነገር አለና ወደኔ ዞረ። እውነት ነው? ያጎትሽ ልጅ ፉአድ በወቅቱ ሰክሮ መኪናው ሲነዳና አደጋ ሲደርስ አባትሽ ያንቺን ስም እንዲነሳ ያደረጉት አንቺን ለመጠበቅ ብሎ ነው። ፉአድ ግን ከዚያ በኋላ ወደ ውጭ ሀገር ጠፋ። አባትሽ አንቺ ነሽ የነዳሹ ብሎ ሲነግሩሽ በወቅቱ በነበርሽ ድንጋጤና ራስሽ
ስተሽ ስለነበረ በቀላሉ አመንሻቸው። እንባዬ ያለማቋረጥ ይፈሳል። ታዲያ አንተ ለምን እያወክ ዝም አልክ? ለምንስ እስከ ዛሬ ግዳይ ያልኩ ራሴን እንዲጠላ ፈቀድክ? አልኩት በከባድ ስቃይ። ኢምራን ወደ ሰማይ አሻቅቦ አየ። እኔ መጀመሪያ ላይ እውነቱን አላውቅም ነበር። አባቴ ከመሞቱ በፊት ነው ምስጢሩን የነገረኝ። መጀመሪያ ሲሰማው በጣም ተናደድኩ። አባትሽ በውሸት አንቺን ከሕግ ፊት ሸሽጎሻል ብዬ አሰብኩ። ለዛ ነው ለማግባት ሲስማማ ባንቺ ላይ ለመበቀል ቃል የገባሁት። ግን ሮይሃን ኢምራን ንግግሩን አቋርጦ አይኔን እያየ ቀጠለ። አንቺን ካገባው በኋላ ግን የተለየ ነገር አየው። በየሌሊቱ ተነስተሽ ሶላት ላይ ስታለቅሺ አላህን ስትለምኚ ለወንድሜ ለኡዜፍ የምታሳዩም ርህራሄ ስመለከት በቀል ከውስጤ ቀለጠ። እውነቱን እንድትሰሚ ያልፈለግኩት አባትሽ ፊትሽን እንዲያጡና አንቺም በፉአድ ላይ ያለሽ ጥላቻ እንዳይጨምር ብዬ ነበር። በዚያች ቅጽበት ኢምራንን እንደ አዲስ አየሁት። በዛ የቁጣ ፊቱ ጀርባ እንዲህ ያለ ጥልቅ አሳቢነት ይኖራል ብዬ አልገመትኩም ነበር። ኢምራን ለካስ ከንቃቤ ጀርባ ያለውን ስብራት የሚታየው አንተ ብቻ ነህ አልኩት በልቤ። በንጋታው ግን ያልጠበቅነው ነገር ሆነ። አንድ ጥቁር መኪና ሆስፒታሉ ግቢ ውስጥ ቆመ። ከመኪናው የወረደው ሰው ሁላችንም አስደነገጠን። ፉአድ ነበረ። ከ5 ዓመት ስደት በኋላ ተመልሷል። ፊቱ ተጎሳቆሏል። አይኑ ውስጥ ከባድ ጸጸት ይታያል። ወደ እኔና ወደ ኢምራን ቀረበ። ሮይሃን ይቅር በይኝ፣ የአጎቴን መታመም ስምቼ መደበቅ አልቻልኩም። እውነቱን ለእክል ልናገር መጣው። የ5 ዓመት የኢሊና ሲኦል ይበቃኛል አለ። ኢምራን ወደ ፉአድ ጠጋ ብሎ በቁጣ ያዘው። የወንድሜን ህይወት ያበላሸው አንተ ነህ። ለ5 ዓመታት ሚስቴን ገዳይ ተብላ እንድትሰቃይ ያደረካት አንተ ነህ። ፉአድ አንገቱን ደፋ። አዎ፣ አሁን ግን የፈለኳቸውትን አድርጉብኝ፣ እጄን ለህግ እሰጣለሁ አለ። ልክ በዚህ ሰዓት ፖሊሶች ወደ ግቢው ገቡ። ፉአድ ራሱ እንደደወለላቸው አስታወቀ። ነገር ግን ፖሊሶቹ ወደ እኔ መጡ። ሮይሃን አጅሯያ ምስጢር በመደበቅና በወንጀል ተባባሪነት በሚል እሳቤ ለጥያቄ ትፈልጊያለሽ አሉ። ኢምራን ከፊቴ ቆሜ። እሷን አትንኳት፣ እሷ ምንም አታውቁም። የምትፈልጉት ከሆነ እኔን ውሰዱኝ አለ ድምጹን ከፍ አድርጎ። የደሴው ንፋስ ይበልጥ ኃይለኛ ሆነ። የመስታወት ንቃቤ የዛሬ በፊትህ ፊት ለፈተን ነው። የዛሬ የመስታወት ንቃቤ ተሰኘ ታሪካችን ይሄን ይመስላል። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ ክፍል እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።